እውነት ለመናገር ብዙ መጽሐፎችን የማነብሰው አይደለም፣ ግን ይሄኛው መጽሐፍ ለኔ የተለየ ነበር። ስፔሻሊ በዚህ ቪዲዮ ሼር የማደርጋችሁ 5 ነገሮች ደግሞ ብዙ ነገሮችን የምመለከትበትንና ራሴንም የምገነባበትን መንገድ በብዙ መንገድ ቀይረውልኛል። የመጽሐፉ ስም ዘ ዲያሪ ኦፍ ኤስኢኦ ይባላል። በስቲቨን ባርሌት የተጻፈ መጽሐፍ ነው። ስቲቨንን የማታውቁት ከሆነ በጣም ሰክሰስፉል የሆነ ኢንተርፕረነር ነው። ብዙ ቢዝነሶችን ረን ያደርጋል። እንዲሁም ታዋቂውን ፖድካስት ዘ ዲያሪ ኦፍ ኤስኢኦ የሚባለውን የእሱ አዘጋጅና አቅራቢ ነው። መጽሐፉ ላይ 33 ህጎችን ወይንም ደግሞ ምክሮችን ሼር ያደርጋል። ግን በዚህ ቪዲዮ እኔ ፐርሰናሊ የጠቀሙኝን ብዙ ነገሮችን የምመለከትበትን መንገድ የቀየሩልኝንና እናንተንም እንደሚጠቅማችሁ የምተማመንባቸውን 5 ነገሮች ሼር አደርጋችኋለሁ። ስፔሻሊ ደግሞ ያንግ ከሆናችሁ ብዙ ነገሮችን ፊገር አውት ለማድረግ እየሞከራችሁ ከሆነ በእርግጠኝነት እነዚህ 5 ነገሮች በብዙ መንገድ ይጠቅሟችኋል። ወደ ቪዲዮ እንግባ። የመጀመሪያው ህግ ፊል ዩር 5 ባኬትስ ኢን ዘ ራይት ኦርደር። ብዙዎቻችን የሆነ ነገር የምንጀምርበት መንገድ ኮምፕሊትሊ በተቃራኒው ዳይሬክሽን ነው። ፎከስ የምናደርገው መገንባት ካለብን ነገር ይልቅ ኢንድ ሪዛልቱ ወይም አውትካሙ ላይ ነው። መሰረታችንን ፋውንዴሽናችንን ሳንገነባ እቺን አውትካም ቼዝ እናደርጋለን፣ ለማግኘት እንሞክራለን። ይሄ እንግዲህ ብዙዎቻችን የምናደርገው ነገር ነው። ግን ችግሩ ያለው እዚህ ጋር ነው። እነዛ አውትካሞች መነሻ ፖይንታችን አይደሉም። ከነሱ በፊት ማሟላት ያሉብን በጣም ብዙ ነገሮች አሉ። ስቲቨን እነዚህን ነገሮች ዘ 5 ባኬትስ ይላቸዋል። ባኬት ማለት በአማርኛ ባልዲ ወይንም ደግሞ ቋት እንደማለት ነው። መጽሐፉ ላይ ምን ይላል? ወጣት ስንሆን ወይንም ደግሞ ያንግ እድሜ ላይ ከሆነን ማሟላት ያሉብን 5 ባኬቶች አሉ። የመጀመሪያው ባኬት የምናውቀው ነገር ወይንም ደግሞ ኖሌጃችን ነው። ሁለተኛው ባኬት ደግሞ መስራት የምንችላቸው ነገሮች ወይንም ደግሞ ስኪሎቻችን ናቸው። ሶስተኛው ባኬት ደግሞ የምናውቃቸው ሰዎች ኔትወርካችን ነው። አራተኛው ባኬት ደግሞ በእጃችን ላይ ያለው ነገር ወይንም ደግሞ ሪሶርሶቻችን ናቸው። አምስተኛውና የመጨረሻው ባኬት ደግሞ ሰዎች ስለኛ የሚያስቡት ነገር ወይንም ደግሞ ሬፒቴሽናችን ነው። ብዙዎቻችን ፎከስ የምናደርገው የመጨረሻ 2 ባኬቶች ላይ ነው፣ ሪሶርሳችን ወይንም ገንዘብ ላይና ሰዎች ስለኛ የሚያስቡት ነገር ላይ። ግን አክቹሊ የመጀመሪያዎቹን 2 ባኬቶች ልንዘላቸው ወይንም ደግሞ ያን ያክል አቴንሽን ላንሰጣቸው እንችላለን። ይሄ ደግሞ የሆነን ቤት ያለ ምሰሶ እንደመገንባት ነው። የሆነ ነገር ከመጣ ኮምፕሊትሊ ኮላፕስ ያደርጋል። እዚህ ጋር ስቲቨን የሚያነሳው አንድ ስቶሪ አለ። የሆነ የ21 ዓመት ወጣት አለ። የቅጥር ስራ ነበር የሚሰራው። ከዛም የሆነ ታይም ላይ ኒውዮርክ ውስጥ ያለ አንድ ካምፓኒ ውስጥ ሲኢኦ ሆኖ እንዲሰራ የስራ እድል ተመቻቸለት። ግን ለዛ ስራ ወይንም ደግሞ ለዛ የሲኢኦ ፖዚሽን የሚሆን በቂ እውቀትና ስኪል አልነበረው። ማለትም የመጀመሪያዎቹ 2 ባኬቶች ላይ ጠንካራ አልነበረም። ግን እዛ ቦታ ላይ ከሄደ አሪፍ ገንዘብ ያገኛል፣ እንዲሁም የተሻለ የስልጣን ፖዚሽን አለው። ምንም ሄስቴት አላደረገም። ቀጥታ የኛውን ስራውን ለቆ ወደዛኛው ስራ ገባ። ያ ካምፓኒ ከ18 ወራት በኋላ ኮምፕሊትሊ ኮላፕስ አደረገ፣ ላይክ ተዘጋ ካምፓኒው። ይሄም ልጅ መልሶ አንኤምፕሎይድ ሆነ። እንደገና ተመልሶ የጀማሪ የስራ ቅጥሮች ላይ ጁኒየር ፖዚሽኖች ላይ አፕላይ ማድረግ ጀመረ። ስለዚህ ወጣት መሰረቱ ላይ ፋውንዴሽኑ ላይ ስላልሰራ በኋላም ላይ ተከትሎት መጥቶ የሚሰራበት ካምፓኒ ተዘጋ። እሱም መልሶ ስራ አጥ ሆነ። ከዚሁ ጋር አያይዞ መጽሐፉ ላይ የሚያነሳት አንድ ኮት ነገር አለች። a job that pays you more money but teaches you less is actually a lower paying job። ምን ለማለት እንደፈለገ ላስረዳችሁ። 2 የተለያዩ ስራዎችን እንውሰድ። የመጀመሪያው ስራ አሪፍ ገንዘብ ይከፍላችኋል፣ ግን ምንም እያሳደጋችሁ አይደለም። ጀስት አዳዲስ ነገሮችን ኤክስፒሪየንስ አታደርጉም። ጀስት ትሰራላችሁ፣ ገንዘብ ታገኛላችሁ። ሁለተኛው ስራ ደግሞ ያን ያክል ገንዘብ አታገኙም፣ ግን በየቀኑ አዳዲስ ነገሮችን አዳዲስ ስኪሎችን እያዳበራችሁ ትሄዳላችሁ። ከሁለቱ ስራ የተሻለ የሚሆነው ስራ ሁለተኛው ነው። ያን ያክል ገንዘብ ላታገኙ ትችላላችሁ አት ዘ ሞመንት፣ ግን ቀስ እያላችሁ የምታዳብሩት ስኪል በኋላም ላይ በራሳችሁ ወጣችሁ እንድትሰሩ እንዲሁም ብዙ ነገሮችን ኤክስፒሪየንስ እንድታደርጉ ያደርጋችኋል። የተሻለ ፔይ እያደረጋችሁ ያለው ስራ ይሄኛው እያስተማራችሁ ያለው ስራ ነው። በተጨማሪም እነዚህ የመጀመሪያ 2 ባኬቶች ኖሌጃችሁ እንዲሁም ስኪላችሁ በህይወታችሁ ላይ ማንኛውም ነገር ቢገጥማችሁ የሚጠፉ ነገሮች አይደሉም። ማንም መጥቶ የምታውቁትን ነገር የሚወስድባችሁ ሰው የለም። ማንም መጥቶ የለመዳችሁትን ስኪል የሚያጠፋባችሁ ሰው የለም። እነዚህ ነገሮች የሚጠፉ ነገሮች አይደሉም፣ መሰረታችን ወይም ፋውንዴሽናችን ናቸው። ስቲቨን እዚህ ህግ ላይ የሚያነሳው የመጨረሻው ነገር ምንድነው? ወጣት ከሆናችሁ ያንግ ከሆናችሁ ኦብሰሲቭሊ መገንባት ያለባችሁ መሙላት መቻል ያለባችሁ የመጀመሪያዎቹ 2 ባኬቶች ነው፣ ኖሌጅ እና ስኪላችሁን። እነሱን ከገነባችሁ በኋላ ሌላው ነገር ቀስ በቀስ በራሱ የሚመጣ ይሆናል። ሁለተኛው ህግ to master it you must create an obligation to teach it። ስቲቨን በ21 ዓመቱ ለራሱ አንድ ኮሚትመንት አስቀመጠ። ይህ ኮሚትመንት ምንድነው? በየቀኑ 1 ሰዓት ላይ ስለሆነች አይዲያ ወይ የትዊተር ፖስት ይጽፋል ወይንም ደግሞ የሆነ ቪዲዮ ሪከርድ ያደርጋል። ያቺን ነገር ከዛ 2 ሰዓት ላይ ፖስት ያደርጋታል። ይሄን ነገር ያለማቋረጥ ለረጅም ጊዜ አድርጎታል። እናም እንደሚናገረው ከሆነ እቺ አንድ ሀቢት ህይወቱ ላይ በጣም ትልቅ ኢምፓክት አሳድራለች።
ስለዚህ ስለ አንድ አይዲያ ማስተማር ያንን ነገር የበለጠ እንድንረዳው ያደርገናል። ምክንያቱም አንድ ነገር ለሰው ለማብራራት ለማስተማር በምንሞክርበት ጊዜ ጀስት ከሰርፌስ ሌቭል ወይም ከላይ መመልከታችንን እንተውና በደንብ በዲቴል ያንን ነገር ማጥናት ከብዙ አንግሎች መመልከት እንጀምራለን። ያ ደግሞ በጣም ትልቅ ትምህርት ይሰጠናል። ከዚህ ጋር ተያይዞ የሚያነሳው አንድ ቴክኒክ አለ። ፌንማን ሜተድ በመባል ይታወቃል። ሪቻርድ ፌንማን የሚባል ሰው ያዘጋጀው ቴክኒክ ነው። እና ምንድነው የሚለው አንድ ነገር ቀለል ባለ ቋንቋ ወይንም ደግሞ ቀለል አድርገን ማብራራት የማንችል ከሆነ ያንን ነገር አልተረዳኑም ማለት ነው። ይሄ ቴክኒክ አንድ ነገር ለመረዳት እንዲሁም ማስተር ለማድረግ የሚያስቀምጣቸው ጥቂት ስቴፖች አሉ። የመጀመሪያው ስቴፕ የዛን ነገር አይዲያ በደንብ አንደርስታንድ ማድረግ ወይንም ደግሞ በደንብ ማጥናት። ሁለተኛው ስቴፕ ደግሞ ያቺን አይዲያ ለህፃን ልጅ ለማብራራት መሞከር። ይሄ ማለት ሲምፕል በሆኑ ቃላት ሲምፕል በሆኑ ሴንቴንሶች ለህፃን ልጅ ለማብራራት መሞከር። ሶስተኛው ስቴፕ ደግሞ ያቺን አይዲያ ኦንላይን ሊሆን ይችላል ወይንም ደግሞ በዙሪያችን ባሉ ሰዎች ውስጥ ሼር ለማድረግ መሞከር። አራተኛው ስቴፕ ደግሞ እነዚህ ሶስት ነገሮች ካልሰሩልን ወይንም ደግሞ በደንብ ያልተረዳነው ከመሰለን ሶስቱንም እንደገና መድገም። ይሄን ቴክኒክ ወይንም ደግሞ እነዚህን ስቴፖች የምንከተል ከሆነ ደግሞ ያንን ነገር በደንብ ማስተር ማድረግ በደንብ አንደርስታንድ ማድረግ እንችላለን። ስቲቨን እዚህ ጋር አያይዞ የሚያነሳው ነገር የሆነ የምንማረውን ነገር ኦንላይን ሼር ማድረግ የሚያሳድርብን የሆነ ያክል ጫና ወይንም ደግሞ ፕሬሸር አለ። ያንን ነገር በደንብ ለመረዳት ወይም አንደርስታንድ ለማድረግና ከተለያዩ አንግሎች ለመመልከት የምንናገራትንም ነገር በደንብ አናላይዝ ለማድረግ የሆነ ያክል ጫናና ፕሬሸር ያሳድርብናል። ስለዚህ ከዚህ ህግ የምትወስዱት ዋነኛ ነገር ምንድነው? የሆነ ማስተር ማድረግ ወይንም ደግሞ መገንባት የምትፈልጉት ነገር ካለ ያንን ነገር የምታስተምሩበት መንገድ ፈልጉ። ወይ ቴሌግራም ቻናል ከፍታችሁ እዛ ላይ ሼር ልታደርጉ ትችላላችሁ፣ ወይንም ደግሞ ኢንስታግራም ላይ አንዳንድ ፖስቶችን ሼር ልታደርጉ ትችላላችሁ፣ ወይም ዩቲዩብ ቪዲዮዎችንም ቁጭ ብላችሁ ልትሰሩ ትችላላችሁ። ኢት ዳዝንት ማተር፣ ማንም ላይ መለከተው ይችላል። ግን ዋና ፖይንታችን ምንድነው? ያንን ነገር ለማስተማር በምንሞክርበት ጊዜ ብዙ ነገሮችን እንመለከታለን፣ ብዙ አይነት ሪሶርሶችን በደንብ እናያለን። ያንን ነገር የበለጠ እየተረዳ ነው የበለጠ ማስተር እያደረግነው እንሄዳለን ማለት ነው። ሰባተኛው ህግ ኔቨር ኮምፕሮማይዝ ዩር ሰልፍ ስቶሪ። ስቲቨን እዚህ ጋር ሼር የሚያደርጋት አንድ ስቶሪ አለች። ክሪስ ዩባንክ የሚባል አንድ ፕሮፌሽናል ቦክሰር ወይም ተደባዳቢ ነበረ። ይሄ ተደባዳቢ ፕሮፌሽናል ከመሆኑ በፊት ኩባ ላይ የተለያዩ ትሬኒንጎችን ይወስድ ነበረ። እናም አንድ ቀን ላይ ከአንድ የኩባ ሻምፒዮን ጋር መጋጠም ነበረበት። ያው ሪንግ ላይ ገባ ማለት ነው። ያ ሰውዬ ደግሞ የሱን ሳይዝ ኦልሞስት 3 እጥፍ ይበልጠው ነበረ። ፋይቱን ከጀመሩም በኋላ ያ ሻምፒዮን በጣም ይደበድበው ጀመር። እንደውም ከሪንጉን ላስወጥቶ ጥሎት ነበረ። ክሪስም መሬት ላይ ከወደቀ በኋላ ያን ያክል እግሩም እየታዘዘው አልነበረም። ቀና ብሎ ሲመለከት ደግሞ ያ ሻምፒዮን አቀርቅሮ በንቀት እየተመለከተው ነበር። ክሪስ በዚህ ሰዓት እያሰበ የነበረው ይሄን ጨዋታ ፈርቼ ሳልጨርስ ወደ ቤቴ መመለስ አልችልም እያለ ነበረ። እናም ተመልሶ ገባ። 2 ራውንድ በጣም ቀጠቀጠው። ያው ተሸነፈ። ግን ከዛች ቀን በኋላ ምንም አይነት ፋይት ምንም አይነት ግጥሚያ ፈርቶ አያውቅም። ምክንያቱም ለራሱ የሆነ ያክል ኤቪደንስ ሰጥቶታል፣ የሆነ ያክል ማስረጃ ሰጥቶታል። ምንም አይነት ፋይት ውስጥ ብገባ፣ ምንም አይነት ቅጥቀጣ ቢገጥመኝ፣ ምንም ያክል ብደበደብ ያንን ነገር ተቋቁሜ ማለፍ እችላለሁ የሚል ኤቪደንስ ለራሱ ሰጥቷል። መጽሐፉ እንደሚገልጸው እነዚህ ነገሮች ለክሪስ የራሱ ሰልፍ ስቶሪ ናቸው፣ ከተለያዩ ኮንዲሽኖች የሰበሰባቸው ኤቪደንሶች ማለት ነው። ይሄ ነገር ደግሞ ለእኔና ለእናንተ ለምን ማተር እንደሚያደርግ ልንገራችሁ። እያንዳንዱ በየቀኑ የምናደርጋቸው ትናንሽ አክሽኖችና ትናንሽ ዲሲዥኖች የራሳችን ሰልፍ ስቶሪ ላይ ትልቅ ኢምፓክት አላቸው። ለምሳሌ 10 ፑሻፕ ሰራለሁ ብላችሁ 9ኛው ላይ የምታቋርጡ ከሆነ ወይንም ደግሞ አንድ ፖድካስት ሙሉን ጨርሼ እመለከታለሁ ብላችሁ መሀል ላይ አቋርጣችሁ የምትወጡ ከሆነ ወይንም ደግሞ የሆነ ስራ ከባድ ስለመሰላችሁ ብቻ አቮይድ የምታደርጉት ከሆነ እነዚህ ነገሮች ተሰባስበው ሰልፍ ስቶሪያችሁ ላይ አሻራ ያስቀምጣሉ። አንድ ጊዜ ላይ ሆን ይችላል፣ ግን ስሩ ታይም ከሆነ ያክል ጊዜ በኋላ ራሳችሁ እንደምን መመልከት ትጀምራላችሁ? ነገሮችን እንደማይጨርስ ሰው ወይንም ደግሞ እንደ ደካማ እንደ ሰነፍ ሰው መመልከት ትጀምራላችሁ። በተቃራኒው ደግሞ የሆነ ነገር እስከ መጨረሻው የምትሰሩ ከሆነ ለራሳችሁ ፖዚቲቭ ኤቪደንስ እየሰጣችሁት ነው። ሌላ ጊዜ ከባድ ነገር ሲገጥማችሁ አይ ባለፈው ሰርቼዋለሁኝ አሁንም አይከብደኝም እሰራዋለሁኝ ማለት ትጀምራላችሁ። ይሄ ነገር ሰልፍ ስቶሪያችሁ ላይ ትልቅ ኢምፓክት አለው። ስለዚህ ቀን በቀን ብቻችሁን የምትወስኗቸው ትናንሽ ዲሲዥኖች፣ ትናንሽ አክሽኖች ሰልፍ ስቶሪያችሁ ላይ ፖዚቲቭ ኢምፓክት እንዲሁም ሪኢንፎርስ የሚያደርጓችሁ ነገሮች መሆን አለባቸው። 8ኛው ህግ ኔቨር ፋይት ኤ ባድ ሃቢት። የስቲቨን አባት ለ40 ዓመታት አካባቢ የሲጋራ ሱሰኛ ነበረ። ከዚህ ሱስ ለመላቀቅ ብዙ ነገሮችን ሞክሯል፣ ግን አንዱም ነገር ሊሰራለት አልቻለም ነበረ። ከዛም የሆነ ቀን ላይ ስቲቨን የሆነ መጽሐፍ መኝታ ክፍሉ ላይ ያስቀምጣለን። ያ መጽሐፍ ላይ ሃቢት ሉፕ ስለሚባል ነገር ያነሳል። ሃቢት ሉፕ ማለት አንድ ሃቢት 3 ፓርቶች አሉት። የመጀመሪያው ኪው ነው ወይንም ደግሞ ምልክት ማለት ነው። ሁለተኛው ሩቲን ነው። ሶስተኛው ደግሞ ሪዋርድ የምንለው ነው። ለስቲቨን አባት ምልክቱ ወይንም ደግሞ ኪው የነበረው መኪና ውስጥ መግባት ነው። ሩቲኑ የነበረው ደግሞ መኪና ውስጥ ከገባ በኋላ ሲጋራ ለኩሶ ማጨስ ነው።
ሪዋርዱ የነበረው ደግሞ ከሲጋራው የሚያገኘው ዶፓሚን ማለት ነው። የስቲቨን አባት ያቺን መጽሐፍ ካነበበ በኋላ ያደረገው አንዲት ነገር ብቻ ነበረ። መጽሐፍ ውስጥ ያለውን ሲጋራ በሎሊፖፕ ቀየረው። ስቲል ተመሳሳይ ፕሮሰስ ውስጥ ነው ያለው። መኪና ውስጥ ይገባል፣ ግን ሲጋራ አይደለም የሚያጨሰው፣ ሎሊፖፕ ነው የሚጠቀመው። ከዛ ተመሳሳይ ሪዋርድ ያገኛል ወይንም ደግሞ ዶፓሚን ይሰጠዋል። ቀስ በቀስ ይሄን የሲጋራ ሱስ እና ችግር ኮምፕሊትሊ መቅረፍ ችሎ ነበረ። ለዚህም ነው መጥፎ ሀቢቶችን ወይንም ደግሞ ባድ ሀቢት የምንላቸውን ቀጥታ ፋይት ማድረግ የሌለብን። ሳይንቲስቶችም እንደሚሉት ከሆነ አይምሯችን ሪዋርድ የሚያገኘው ወደሆነ ዳይሬክሽን ስንጓዝ ነው እንጂ ከሆነ ነገር ለማምለጥ ስንሞክር አይደለም። ስለዚህ አይምሯችን ከሆነ ነገር ለመሸሽ ከሆነ መጥፎ ሀቢት ለመላቀቅ ስንሞክር ያንን ነገር የበለጠ ክሬቭ ያደርጋል፣ ለማግኘት ይታገላል። ስለዚህ አንድ የሚያስቸግራችሁ መጥፎ ሀቢት ላይክ ግዴታ ሱስ መሆን የለበትም ኦኬ፣ ያንን ነገር ለማስወገድ የሚሰራው ሜተድ በሆነ ነገር ሪፕሌስ ማድረግ ነው። የመጀመሪያዋን ሲግናሏን ወይም ደግሞ ኪው የምንላትን ነገር አንቀይራትም፣ ሪዋርዱም እንደዛው አይቀየርም። ግን መሃል ላይ ያለው ፕሮሰስ ወይንም ደግሞ ሩቲናችንን እንቀይረዋለን። ያንን መጥፎ ሀቢት በሌላ ሀቢት እንቀይረዋለን። ፖዚቲቭ በሆነና ተመሳሳይ ሪዋርድ ሊሰጠን በሚችል ሀቢት ኮምፕሊትሊ መቀየር ነው። ሌላው ሳይንስ የሚመክረው ደግሞ በአንድ ጊዜ ከአንድ በላይ ሀቢቶችን ለማስወገድ አለመሞከር ነው። ምክንያቱም ከአንድ በላይ ሀቢት ለማስወገድ በምንሞክርበት ጊዜ ራሳችንን በተለያየ ዳይሬክሽን ስትረች እያደረግነው ነው። ከዛ ምንም ኢምፕሩቭመንት ሳንመለከት ያን ያክል ሳንለወጥም ልንቀር እንችላለን። ስለዚህ የተሻለው የሚሆነው አንድ መጥፎ ሀቢታችሁን ትመርጣላችሁ፣ ዘን ያችን በደንብ ኢምፕሩቭ ካደረጋችሁ በኋላ ወደ ሌሎች ሀቢቶች ሙቭ ማድረግ ትችላላችሁ። 21ኛው ህግ you must outfail the competition። ብዙዎቻችን የሆኑ አድማየር የምናደርጋቸውን ሰዎች ስንመለከት የምናየው ያቺ የመጨረሻዋን ያገኟት ሪዛልት ነው። አቺቭ ያደረጓቸውን ነገሮች፣ ቢዝነሳቸውን፣ ኢንካማቸውን፣ ቻናሎቻቸውን ወይንም ደግሞ ያላቸውን ስኪል ነው የምንመለከተው። እናም ወደዛ ሪዛልት የሄዱበትን ፓዝ ያን ያክል ሚስቴኮችን ያልሰሩበት ወይንም ደግሞ ኤቭሪቲንግ ካልኩሌት አድርገው የሰሩ መስሎ ይታየናል። ግን እንደዛ አይደለም። በዓለማችን ላይ ቶፕ ከሚባሉ ካምፓኒዎች መካከል IBM አንደኛው ነው። ቶማስ ዋትሰን የሚባለው ግለሰብ ደግሞ የዚህ ካምፓኒ ፕሬዝዳንት ነበረ ኦልሞስት ለ38 ዓመታት አካባቢ። እናም በአሜሪካ ታሪክ በጣም ሰክሰስፉል ከሆኑ ሊደሮችና መሪዎች መካከል አንደኛው እሱ ነው። እናም የሚያምንባት አንድ ነገር አለች። ለአንድ ነገር ያለንን ሰክሰስ ወይንም ደግሞ የሰክሰስ ሬታችንን መጨመር የምንፈልግ ከሆነ ፌል የምናደርግበትን ሬት ደብል ማድረግ አለብን ይላል። እናም የሆነ ታይም ላይ የቶማስ ዋትሰን አንዱ ሰራተኛ የሆነች ሚስቴክ ሰራ። ኦልሞስት ካምፓኒውን $600,000 አካባቢ ነበር ያከሰረው። እናም ሰዎች ሊያባረው ነው ብሎ ነው ኤክስፔክት ሲያደርጉ የነበረው። እናም ሲጠይቁት ለምንድን ነው የማባረው? ይሄ ልጅ እኮ ትሬን ለማድረግ $600,000 አውጥቻለሁ፣ ሌላ ካምፓኒ ገብቶ ለምን ይጠቀሙበታል ነበር ያለው። ሌላው ትልቁ የምታውቁት ካምፓኒ አማዞን የሚባለው በአመት ውስጥ ከ20,000 በላይ ኤክስፐሪመንቶችን ረን ያደርጋል። ፕሮባብሊ አሁን ላይ ደግሞ ያለው ሬት ከዛ በላይ ሊሆን ይችላል። እናም የነዚህ ኤክስፐሪመንቶች አብዛኞቹ ፌል የሚያደርጉ ናቸው። ግን ከነዚህ መካከል ጥቂቶቹ ሰክሲድ ሲያደርጉ አሪፍ ሪዛልት ሲያመጡ ካምፓኒውን በብዙ ጥፍ ያሳድጉታል። እነዚህ በአማዞን ዙሪያ የምታውቋቸው የተለያዩ ነገሮች አማዞን ፕራይም፣ ኪንድል የምንላቸው ነገሮች ኤክስፐሪመንቶች ነበሩ። በቃ የሰሩ ኤክስፐሪመንቶች ናቸው። ግን ከሰሩ በኋላ ያንን ካምፓኒ በብዙ ጥፍ በብዙ ስኬል ሊያሳድጉ ይችላል። እያንዳንዱም አድማየር የምታደርጉትና ኢንስፓየር የሚያደርጋችሁ ሰው በብዙ የፌለር ስቴጆች ላይ አልፏል። ምንም ስኪፕ ሊያደርጉት አልሞከሩም። ግን ከሌላው ሰው በተሻለ ያችን ፌለር ስቴጅ ቀድሞ ኤክስፒሪየንስ ያደርጋሉ። ብዙ ትምህርቶችን ወስደው ፈጥነው ያልፋሉ። ያችን ዲፈረንሷ እነሱ ፌለርን የሚመለከቱት እንደ ውድቀት ሳይሆን እንደ ፊድባክ፣ እንደ ዳታ፣ እንደ መማሪያ ሌሰን ነው የሚወስዱት። ሰው አሁን ላይ ቢውልድ ማድረግ ለምትፈልጉት ማንኛውም ነገር ስኪል ሊሆን ይችላል፣ ቢዝነስ ሊሆን ይችላል፣ ቻናል ሊሆን ይችላል፣ ዋቴቨር የሆነ ይሁን ጥያቄያችሁ መሆን ያለበት እንዴት ሚስቴኮችን አቮይድ አደርጋለሁ ሳይሆን እንዴት ብዙ ሚስቴኮችን ሰርቼ ከነዚህ ሚስቴኮች ተምሬ የተሻለ ነገር ኢምፕሩቭ ማድረግ መስራት እችላለሁ የሚለው ጉዳይ ነው። ኦኬ እስካሁን የተመለከትናቸው 5 ህጎች ከመጽሐፍ ውስጥ በጣም ጥቂቶቹ ናቸው። እኔ ፐርሰናሊ ስለተመቹኝ ስለጠቀሙኝ እናንተንም እንደሚጠቅሟችሁ ስላሰብኩኝ ነው በዚህ ቪዲዮ ሼር ያደረኳችሁ። ቀሪዎቹን ደግሞ እንድታነቧቸው ከልብ ሪኮመንድ አደርጋችኋለሁኝ። መጽሐፉን ማግኘት የምትፈልጉ ከሆነ የቴሌግራም ኮሚኒቲ ላይ ፖስት የማደርግላችሁ ይሆናል። ሊንኩ ዲስክሪፕሽን ላይ ያለ፣ ገብታችሁ ቼክ አድርጉት። ሌሎች ደግሞ እንደዚህ አይነት የመጽሐፍ ሪኮመንዴሽኖችን እንድሰራ የምትፈልጉ ከሆነ ወይም እንደዚህ አይነት ኮንተንት የሚመቻችሁ ከሆነ እሱም ኮመንት ላይ አሳውቁኝ። በቀጣይ በሌላ ቪዲዮ እንገናኛለን። ባይ ባይ።